እምነትን ማቃጠል ያልቻለው እሳት። በአዲስ አበባ ባለ ሰላማዊ መንደር ውስጥ ከእናቱ ጋር የሚኖር ትንሽ ልጅ ነበር። እያንዳንዱ ጠዋት እናቱ በጥሞና ትጸልያለች። እርሱ ግን አብራት ከመጸለይ ይልቅ መተኛት ያዘወትር ነበር። እሷ እግዚአብሔርን በጣም ትወድ ነበር። ልጇን በተስፋም ትመለከት ነበር። አንድ ቀን ልቡ ወደ እግዚአብሔር እንዲመለስ ትመኛለች። እሷ ወደ ቤተ ክርስቲያን ስትሄድ ልጇ ከጓደኞቹ ጋር እየሳቀና እየሮጠ ኳስ ይጫወት ነበር። ቤተ ክርስቲያን እንዲሄዱ ብትጠራውም ኳስ መጫወት ብቻ ስለሚወድ እሺ አይላትም ነበር። በቤተ ክርስቲያኑ አካባቢ ከአንድ ደግ ካህን ጋር ተቀምጣ በረጋ ድምፅ ስለ ልጇ ነገረቻቸው። እያለቀሰች ልጇ ቤተ ክርስቲያን መሄድ እንዲወድ ምን ማድረግ እንዳለባት አባን አማከረቻቸው። ካህኑ በትዕግስት አዳመጧት። ከዚያም በፈገግታ ልጅሽን አምጪው፣ በልቡ የሚቆይ ታሪክ ነግረዋለሁ አሏት። ልጁ ሲመጣ ካህኑ በፈገግታ ተቀበሉት። ስሙን ጠይቀውት ሄኖክ እንደሆነ ነገራቸው። ሄኖክንም አረፍ በል ታሪክ ልንገርህ አሉት። ክርስቶስን በጣም ይወዱ የነበሩ ሕፃኑ ቂርቆስና እናቱ ኢየሉጣ የተባሉ ሰዎች ነበሩ ብለው ታሪኩን ጀመሩለት። ሕፃኑ ቂርቆስና እናቱ ጥሩ ክርስቲያኖች ነበሩ። ሕፃኑ ቂርቆስ መጽሐፍ ቅዱስ ማንበብ ይወድ ነበር። እናቱንም የሚታዘዝ ጎበዝ ልጅ ነበር። ጣዖት የሚመለክበት ሀገር ቢኖሩም ለሀገሩ ሰው ስለ እግዚአብሔር ይመሰክሩ ነበር። የሀገሩም ንጉሥ ክርስቲያኖችን በጣም ይጠላል። ስለ ቂርቆስና እናቱም ሰምቶ እንዲጠሩ አዘዘ። ለጣዖት እንዲሰግዱም አዘዛቸው። እኛ ክርስቲያኖች ነን፣ ለእግዚአብሔር ነው የምንሰግደው ብለው ተቃወሙ። ሕዝቡም ሳቀባቸው። ንጉሡም በጣም በቁጣ ለመጨረሻ ጊዜ ነው የምጠይቃችሁ፣ እኔ ለማመልከው ጣዖት ስገዱ ወይም ትገደላላችሁ አላቸው። ሕፃኑ ቂርቆስን መስቀሉን ከፍ አድርጎ እኔ ክርስቲያን ነኝ፣ ለጣዖት አልሰግድም ብሎ ጮክ ብሎ ተናገረ። ንጉሡም በጣም ተናደደ። ንጉሡም ወታደሮቹን ጠርቶ በአስቸኳይ እንዲወስዷቸው አዘዘ። በጨለማ ታላቅ እሳት ተዘጋጀ። ቂርቆስና እናቱንም ወደዚያ ወሰዷቸው። እናቱ ኢየሉጣም እሳቱን ባየች ጊዜ ፈራች። ሕፃኑ ቂርቆስም አይዞሽ እናቴ አትፍሪ፣ እግዚአብሔር ይረዳናል አላት። ወደ እሳት ውስጥም ጨመሯቸው። እነሱም እጅ ለእጅ ተያይዘው መጸለይ ጀመሩ። ከምድር በላይ በሰማይ እግዚአብሔር መከራቸውን አየ። መልአኩን ቅዱስ ገብርኤልንም ወደ እነርሱ ላከው። መልአኩ ገብርኤልም በፍጥነት እየበረረ ወደ እነርሱ መጣ። መልአኩ ገብርኤልም እሳቱ እንዳያቃጥላቸው አቀሰቀሰላቸው። ነፍሳቸውንም ወደ እግዚአብሔር ወሰደው። በመንግሥተ ሰማያትም ሁሉም ደስ ብሏቸው ተቀበሏቸው። እግዚአብሔርም ስለ ጸና እምነታቸው የድል አክሊልን አደረገላቸው። ከመላእክት ጋር እየዘመሩ ለዘለዓለም በመንግሥተ ሰማያት ከእግዚአብሔር ጋር ደስተኛ ሆነው ኖሩ። አባም ለሄኖክ ታሪኩን ነግረው ጨረሱ። ሄኖክም እንባው ድቅን ብሎ በትኩረት እየሰማቸው ነበር። ሄኖክም እንደ ሕፃኑ ቂርቆስ ጎበዝ ክርስቲያን መሆን እንደሚፈልግ ነገራቸው። ጨዋታና እንቅልፉን ቀንሶ ለእግዚአብሔር ጊዜ እንደሚሰጥ ቃል ገባላቸው። የሄኖክ እናትም ወደ ቤት ልትወስደው መጣች። አባንም በፈገግታ ተሰናበታቸው። ሕፃኑ ቂርቆስን እንዳትረሳ ልጄ ብለው ተሰናበቱት። ሄኖክም ወደ ቤቱ እየሄደ ለእናቱ
አባ የነገሩትን ታሪክ ነገራት። እናቱም ልጇ ስለ እግዚአብሔር እያወራ መሆኑ አስደስቷት እግዚአብሔር ይመስገን አለች። ሄኖክ ከዛ ቀን በኋላ በጠዋት ከእንቅልፉ ይነሳል። ፊቱንም ታጥቦ የዘወትር ጸሎት በየቀኑ ጠዋት ይጸልያል። አንድ ቀን ከእናቱ ጋር ቁርስ እየበሉ የሰንበት ትምህርት ቤት እንድታስመዘግበው ጠየቃት። እናቱም ሄዳ በጠዋት አስመዘገበችው። አዲስ ጓደኞችም ተዋወቀ። የሚወደውንም ኳስ በትርፍ ጊዜው ይጫወት ነበረ። ቤተ ክርስቲያን መሄጃ ሰዓቱ ሲደርስ ጓደኞቹን ተሰናብቷቸው ይሄዳል እንጂ እንደ ድሮ ጨዋታ ላይ በማተኮሩን ተወ። በሰንበት ትምህርት ቤትም ጎበዝና በጣም የሚወደድ ልጅ ሆነ። አብረውት የሚጫወቱት ጓደኞቹንም ሰንበት አስመዝግቧቸው አብረው መማር ጀመሩ። ጎበዝ ክርስቲያኖችም ሆነው ቤተሰቦቻቸውን የሚያስደስቱ ልጆች ሆኑ። ሄኖክ በልቡ ሕፃኑ ቂርቆስና እናቱ ኢየሉጣን እያሰበ እግዚአብሔርን እያመሰገነ መኖር ጀመረ። እና ልጆች፣ አባ ሄኖክና እናቱ የሚሏችሁ ነገር አለ። ልጆች ሆይ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ እንደሚያስተምሩን እምነት ከዕድሜ አይጀምርም፣ ከልብ ይጀምራል። ትንሽ ብትሆኑም እግዚአብሔርን መውደድ ትችላላችሁ። መጸለይ፣ ለቤተሰብ መታዘዝ ትችላላችሁ። ንጹሕ ልብ ያለው ልጅ በእርሱ ፊት ታላቅ ነው። እናንተም እንደ ቅዱስ ቂርቆስ በጸሎት፣ በፍቅር፣ በእምነት እደጉ። በመንግሥተ ሰማያትም በደስታ ትኖራላችሁ። እግዚአብሔር ሁልጊዜ ከእናንተ ጋር ነው።